አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሂኩ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ዝት ይበልልኝ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ አትርሱ። ዛሬ እጅግ በጣም ጠቃሚ በሆነ ጉዳይ ላይ ልናገር መጥቻለሁ ማለት ነው። ብዙዎቻችሁ እንደምታውቁት ስደት ፈታኝ ነው። ብቸኝነቱ፣ ድካሙ፣ የቤተሰብ ናፍቆቱና ጫናው ቀላል የሚባል አይደለም እና ከ2 ዓመት በፊት እኔም ልክ እንደናንተ ነበርኩኝ። መቼ ነው የሚቀየርልኝ? መቼ ነው ከዚህ ድካም የምወጣው እያልኩ በጭንቀት አሳልፍ ነበር። ነገር ግን ባለፉት 2 ዓመታት ውስጥ የወሰድኳቸው እርምጃዎች ዛሬ እነዚህን ለውጦች ላይ አድርሰውኛል ማለት ነው። ዛሬ ያንን ሚስጥር በግልጽ ላካፍላችሁ መጥቻለሁ። ይህ ቪዲዮ ህይወታችሁን ሊቀይር ይችላልና ስለዚህ እስከ መጨረሻው አብራችሁኝ ቆዩ እያልኩኝ የመጀመሪያውና ትልቁ ሚስጥር አስተሳሰቤን መቀየሬ ነው ማለት ነው። ስደት ስንመጣ ብዙዎቻችን የምናስበው ቤተሰብን መርዳት ላይ ብቻ ነው። እርግጥ ነው ቤተሰብ መርዳት ትልቅ በረከት ነው። ነገር ግን ራስሽን ካልቀየርሽ ማንንም መርዳት አትችይም እና እኔ የወሰንኩት ውሳኔ የወሩ የሚላከው ገንዘብ ብቻ ሳይሆን እኔ ለወደፊት የምሆንበት መሰረት ላይ ማተኮር እንዳለብኝ ወሰንኩና ራሴን እንደ ጊዜያዊ ሰራተኛ ሳይሆን እንደ ባለ ሀብት ማየት ጀመርኩኝ። በስደት የምታሳልፉት ጊዜ የቅጣት ጊዜ ሳይሆን የኢንቨስትመንት ጊዜ እንደሆነ እመኑ። ምክንያቱም ልክ ባለሀብት ስትሆኑ ወይንም ደግሞ ባለሀብት የሆነ ሰው የሚያስበው ሁሌም ስለ ኢንቨስትመንቱ ነገ ምን እንደሚሰራ ስለሚሰራው ስራዎች ነው አይደለ? እናንተም ልክ ራሳችሁን በዛ ቦታ አስቀምጣችሁ በማሰብ ለወደፊት ተስፋ ማድረግና ለወደፊት ስራችሁ ማሰብ አለባችሁ ማለት ነው። ሁለተኛው ደግሞ የገንዘብ አያያዛችሁን ማሳመር ነው። ሁለተኛው ሚስጥር ያው ቁጠባና ስልታዊ የገንዘብ አያያዝ ነው። ብዙዎቻችን የምንሳሳተው ብዙ ሳገኝ እቆጥባለሁ በማለት ነው። እውነቱ ግን ቁጠባ ከገንዘብ ብዛት ሳይሆን ከልምድ ነው የሚመጣው ማለት ነው። እኔ እየተከተልኩት ያለሁት መመሪያ መጀመሪያ 20-30-50 በሚል ይዤ ማለት ነው ከማገኘው ገንዘብ ላይ ለ3 ከፈልኩት። 20% የሚሆነው ለቤተሰብና ለራሴ ላካፍል ወሰንኩ ማለት ነው። 30%ን የሚሆነው ደግሞ ለአደጋ ጊዜ ለሚሆነኝ ብዬ ማስቀምጠው አደረኩኝ። እንዲሁም ቀሪው 50%ቱ ደግሞ ወደፊት ሀገር ገብቼ ኢንቨስትመንት ማደርግበት ላይ መሬትም ወይም ሊሆን ይችላል ወይም ንግድ ሊሆን ይችላል እዛ በመጀመሪያው ላይ ማስቀምጠው አደረኩ ማለት ነው። ስለዚህ አይሆንም ማለት መልመድ አለባችሁ። ሁለተኛ ነገር ላይ ከቤት ተደውሎ ይህ ጎድሏል፣ ይሄ ተበላሽ፣ ይሄ ነገር ያስፈልጋል ስትባሉ ከእቅዳችሁ ውስጥ ከሌለ አይሆንም ማለት ተለማመዱ ማለት ነው። ይህ ክፉ ስለሆንሽ ሳይሆን ለሁላችሁም የተሻለ ነገርን ለመፍጠር ስለምትጥሪ ነው። ምክንያቱም ነገ አንቺ ብታጪ አተሽ እዛ ላይ ብትጠይቂያቸው ዙሪያው ማያዩአችሁ ሰዎች ብዙዎቹ ዛሬ ላይ የረዳችኋቸው ሰዎች ናቸውና ስለዚህ ከእቅዳችሁ ውጭ አትመሩ ማለት ነው። እና ሌላ ተጨማሪ ልላችሁ የምፈልገው ባለበት የሚቆይ ገንዘብ አይኑራችሁ። ገንዘብ ባንክ ውስጥ ዝም ብሎ ሲቀመጥ አቅሙ ይቀንሳል፣ ምንም ነገር አይሰራም። ከጊዜ ወደ ጊዜ ኑሮ ሁሉ ነገር እየጨመረ በሄደ ቁጥር የእናንተ ገንዘብ ባንክ ውስጥ ብቻ ቁጭ ብሎ የሚቀመጥ ከሆነ ምንም ትርጉም አይኖረውም ማለት ነው። ስለዚህ የተለያዩ እኔ ያሳለፍኩባቸው በ2 ዓመታት ውስጥ ትናንሽ ንብረቶችን ለምሳሌ ያክል በባለፈውም በሰራሁት ቪዲዮ ላይ ነግሬያችኋለሁኝ። የተለያዩ ጌጣጌጦችን እንደ ወርቅ የመሰሉ ነገሮችን እየገዛችሁ ብታስቀምጡበት ነገ ላይ ብትሸጡት የሚያተርፍ ነው። እንዲሁም ከቻላችሁ አቅማችሁ ከቻለ ደግሞ መሬትም ቦታም ሊሆን ይችላል ቤትም እነሱን እየገዛችሁ አስቀምጡ እና ቀጣይ ታተርፉበታላችሁ ማለት ነው። ሌላኛው ተጨማሪ ነገር ደግሞ ስም በእውቀት ማሳደግ ነው። ራሳችሁን በእውቀት
ከስራችሁ በተረፈ ባላችሁ እረፍት ባላችሁ 1 ሰዓት የሚሆን 2 ሰዓት ያቺ 1 ሰዓት እና 2 ሰዓት የእናንተ እጣ ፈንታችሁን ትወስናለችና የተለያዩ ሶሻል ሚዲያ ላይ ሰርች በማድረግ እነዛን ለቀጣይ ለወደፊት የምጠቀምበትን እማራለሁ ማለት ነው። እነዚህን ብታደርጉ በጣም ታተርፉበታላችሁ። እና እህቶቼ የጉልበት ስራ ለዘላለም አይቀጥልም። የሰው ቤት ስራ ለዘላለም አይቀጥልምና እውቀትን ጨምሩበት። የትም ብትሄዱ እውቀት ይጠቅማችኋል፣ ለነገ ስራችሁ ውጤታማ ያደርጋችኋል እላችኋለሁ። እንዲሁም የመጨረሻው ሚስጥር ደግሞ መንፈሳዊና ስነ ልቦናዊ ጥንካሬ ይኖራችሁ ነው የምለው። ምክንያቱም ከፈጣሪ ጋር ራሳችሁን ለፈጣሪ መስጠት አለባችሁ። በስደት ብቸኝነት ሲመጣ ወይ ሰው ሊከዳችሁ ይችላል፣ ፍቅረኛችሁ፣ ቤተሰብም እንዲሁም የተለያዩ ቅርብ የሆነ ሰው ሊከዳችሁ ይችላሉ። እንዲሁም ስራ ሲበዛባችሁም ተስፋ ልትቆርጡ ትችላላችሁና በዛን ጊዜና የምታደርጉት ነገር ወደ ፈጣሪያችሁ በጸሎት ወይንም በዱዓ መቅረብ አለባችሁ እና ለራሳችሁ ጊዜ ሰጣችሁ ከፈጣሪያችሁ ጋር ጊዜ አሳልፉ ባላችሁ ሰዓትና ባላችሁ እረፍት እላችኋለሁኝ። በተጨማሪም ደግሞ ጤናችሁን በቻላችሁት አቅም መጠበቅ አለባችሁ። አንቺ ከሌለሽ ቤተሰብሽም ሆነ ያጠራቀምሽው ገንዘብ ዋጋ የለውምና ራስሽን ውደጂ፣ ራሳችሁን ውደዱ። ለራሳችሁ ደግሞ ሽልማት ስጡ። ምክንያቱም ለራሳችሁ ሽልማት ብትሰጡ ራሳችሁ ነው የሚያጠናክረው፣ ለራሳችሁ መነሳሳትን ይሰጣችኋልና በቃ ለሰራሽው ስራ ይሄ ይገባኛል እያልሽ ካላችሁ ነገር ላይ ለራሳችሁ ማበረታቻ ለራሳችሁ ሽልማት ስጡ። እናም በመጨረሻ ውዶቼ በ2 አመት ውስጥ ህይወትሽ እንዲቀየር ከፈለግሽ ዛሬ የምታደርጊውን ጥቃቅን ነገር ቀይሩ፣ ቆጥቡ፣ ተማሩ፣ ጠንክራችሁ ጸልዩ ወይንም ዱአ አድርጉ። ስደትን ለለውጥ እንጂ እስር ቤት አድርጋችሁ አትዩት። እኔ ከቻልኩ አንቺም ትችያለሽ። እና ይህ ቪዲዮ ሌሎች እህቶቻችን እንዲደርሳቸው ሼር ማድረጋችሁን አትርሱ።